አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ ጓደኞቼ እንዴት ናችሁ? እንኳን ደህና ቆያችሁን። ክፍል 2 አስተማሪ ታሪኮችን ይዤላችሁ ብቅ ብያለሁ። እሺ ትልቅ ነገር ተመኝ ይላል የታሪኩ ርዕስ። ትልቅ ነገር ተመኝ፣ በአእምሮ ውስጥ ትልቅ ነገር አስብ። ምክንያቱም አብዛኛውን ጊዜ እኛ የምንሆነው በአእምሮአችን ውስጥ በምስጢር የምናስበውን ነው። ለዚህም ነው ሰዎች የሚታዩበት ቦታ ሳይሆን የማይታሰቡበት ቦታ የሚደርሱት። ህይወት ትርጉም የሚኖራት ሁሌም ንቁና ጠንካራ ስንሆን፣ ግብ ስናዘጋጅ እና በየጊዜው ዓላማችን ከግብ ለማድረስ የሚያስፈልገን መስዋዕትነት በዘላቂነት በቁርጠኝነት ስንከፍል ነው። ብዙ ጊዜ ደስታ ማጣት በህይወት ግልጽ የሆነ ትርጉም እና ዓላማ ከማጣት ይመጣል። እያንዳንዱ የሚገጥሙን ፈተናዎች ህይወትን ተወዳጅ የሚያደርጓት ማጣፈጫ ቅመሞች ናቸው። ህይወት ትርጉም ያላት የምናደርጋት ደግሞ የሚሰነዘሩብንን ፈተና በብቃት በስሌት መቋቋም ስንችል ነው። ለመለወጥ ካሰብን ግልጽ የሆነ ግብ እና በራስ የመተማመን መንፈስም ሊኖረን ይገባል። የስኬታማነት አንዱ አስፈላጊ ምስጢር በራስ መተማመን ነው። በራስ ለመተማመን አስፈላጊ መሳሪያው ደግሞ የማያቋርጥ ዝግጁነት ነው። በራስ ላይ እምነት ማጣት ከሌሎች ውጫዊ እንቅፋቶች ይልቅ አንድን ሰው አቅምና ችሎታ ሽባ ያደርጋል። ሶጣራስና አሉባልተኛው አሉባልተኛ ሶጣራስን ስለ ወዳጅህ የሰማሁት ደስ አይልም ሲለው፣ ሶቅጣራስ አልመለሰለትም። እየተከተለው ይገርማል፣ ከእርሱ አይጠበቅም አለው። ሶቅጣራስ ቱሪናፋው እንደማይለቀው ስለተረዳ፣ ስለ ወዳጄ ልትነግረኝ የፈለከውን ልስማ፣ የምችለው ሶስት ጥያቄዎችን ስትመልስልኝ ብቻ ነው ይለውና አከታትሎ የሚከተሉትን ጥያቄዎች አቀረበለት። ሶቅጣራስ የመጀመሪያው፣ ስለ ወዳጄ የሰማኸው እውነት ነውን? ምላሽ፣ እርግጠኛ መሆን አልችልም። ሶቅጣራስ የምትነግረኝ መልካም ነገር ነውን? በጥራቃ አይደለም። ሶቅጣራስ ለእኔ የሚጠቅመኝ ነገር አለውን? ወንፊቱ የለውም። ሶቅጣራስም በመጨረሻ እውነትነቱ ያልተረጋገጠ መልካም ያልሆነ ለእኔ የማይጠቅም ነገር አልሰማም አለው ይባላል። ወዳጆቼ፣ እውነትነቱ ያልተረጋገጠ መልካም ያልሆነ እና በህይወታችን ላይ ጉልህ ሚና የሌለው ነገር ላይ ጊዜ ማጥፋት ትልቅ ብክነት ነው። አንዳንዶች በማይመለከታቸው ነገር እድሜያቸውን ይገፋሉ፣ በዚህም መልሰው ማግኘት የማይችሉትን ውድ ጊዜያቸውን ያባክናሉ። ስለሆነም በጎ ዓላማ በሌለው እውነትነቱ ባልተረጋገጠ አንዳች ፋይዳ በሌለው እንቶፎንቶ ሳንባዝን
ለሚጠቅም ነገር ለሰናይ ተግባርና ለእውነት እንትጋ። አይናማው አይነ ስውር። ሁለት ሰዎች በአንድ ሆስፒታል ክፍል ውስጥ አልጋ ይዘው ተኝተዋል። ሁለቱም በጠና ታመው በአምላክ እጅ ተይዘዋል። አንደኛው ሳንባው የቋጠረው ውሃ ለማድረቅ ሲባል ለሰዓታት ያህል አልጋው ላይ ቁጭ እንዲል ይደረጋል። ከመስኮት አጠገብ ነው። ሌላኛው ህመምተኛ ደግሞ በተቃራኒው ለሰዓታት በጀርባ እንዲተኛ ይደረጋል። እነዚህ ህሙማን በቆይታቸው ብዙ ተጨዋውተዋል። ስለ ቤተሰቦቻቸው፣ ስለ ኑሯቸው፣ በወታደር ቤት ስለሰጡት አገልግሎት፣ የእረፍት ጊዜያቸው፣ የት እንደሚያሳልፉ ወዘተ አውርተዋል። ከመስኮት አጠገብ ያለው ህመምተኛ ቁጭ በሚልበት ሰዓት ወደ ውጭ እየተመለከተ ሁሉን ነገር በጀርባ ለተኛው ሰው ይገልጽለታል። በሚያማምሩ ዛፎች የተከበበ ሐይቅ ይታየኛል። በሐይቁ ላይ ዳክዬዎች ይዋኛሉ። ህፃናት ደግሞ ከወረቀት የሰሩት መርከቦችን በሐይቁ ዳርቻ በማስቀመጥ ይጫወታሉ። ፍቅረኛሞች በአንድ እጆቻቸው አበባ፣ በሌላው ደግሞ ተቃቅፈው ሐይቁን ይዞራሉ። ከሐይቁ ባሻገር ውብ የሆነ ከተማ ይታየኛል። ህፃናቶችም በደስታ ይወርቃሉ በማለት ዘወትር የሚያየውን ሁሉ በሚያምር አገላለጽን ይተርክለታል። በዚህ አይነት ሁኔታ ሳምንታት አለፉ። አንድ ማለዳ ነርሷ ገላቸውን ልታጥብ ውሃ ይዛ መጣች። ከመስኮት አጠገብ ያለው የተቀመጠው በሽተኛ ግን በህይወት አልነበረም። በጣም ደነገጠች። ጓደኛውም እንዲሁ አዘነ። ነርሷ አስክሬኑ በቶሎ እንዲያነሱ ሌሎች ነርሶች ጠርታ አዘዘቻቸው። ያ ብቻውን የቀረው በጀርባ የተኛው በሽተኛ አልጋውን ከመስኮቱ አጠገብ እንዲወስዱለት ጠይቆ ወሰዱለት። ሟች የነገረውን በሙሉ በመስኮት ለማየት በጣም ቸኩሏል። ቀና ብሎ ወደ ውጭ ተመለከተ። ከመስኮቱ ባሻገር ያለው ጥቁር ቀለም የተቀባ ግድግዳ ብቻ ነው። ደነገጠ። ምን ሆንክ አለችው ነርሷም። ሰውየው ብዙ አስደሳች ነገሮችን በዚህ መስኮት አሻግሮ ይመለከት ነበር አላት። እረ ሰውየውማ ማየት የማይችል አይነ ስውር ነበር ስትል በመገረም መለሰችለት። ልብ የሚነካ ነገር ስቅ ብሎ አለቀሰ። ለካስ እሱን ለማስደሰትና የመኖር ተስፋ ለመስጠት ነበር ያን ሁሉ ነገር ፈጥሮ በሚያወራው። አንዱን ለማጠንከር ወይም ለማበረታታት የኛ ጥንካሬና ብርታት አስፈላጊ ነው። ለሰዎች ደግሞ ደግ ነገር በማድረግ የተጨነቀ አእምሯቸውን እረፍት እንስጠው። መስጠት የልብ እንጂ የአቅም ጉዳይ አይደለም። ከዓመታት በፊት ቢል ጌት ከአንተ የሚበልጥ ባለጠጋ አለ ተብሎ ተጠይቆ ነበር። እሱም ሲመልስ አዎ፣ ሀብት የሚበልጠኝ አንድ ቁጥር ሰው አለ ብሎ መለሰ። ከብዙ ዓመት በፊት ወደ ኒውዮርክ መሄድ ነበረብኝ። ወደ ኒውዮርክ ለመሄድ አየር መንገድ ሳለሁ የተለያዩ ጋዜጠኞች የጋዜጣ አዟሪዎች እጅ ላይ አየሁ። ካየኋቸው ጋዜጦች መካከል አንዱ ወደድኩት።
ለመግዛት አስቤ ኪሴ ስገባ ዝርዝር ስላጣው ሳልገዛም መልሼ ተውኩት። በድንገትም አንድ ጥቁር ጋዜጣ አዟሪ ልጅ መጣና ጋዜጣውን ሰጠኝ። ዝርዝር የለውም። አልወስደውም አልኩት። እርሱም ችግር የለውም በነፃ ውሰደው አለኝና በነፃ ሰጠኝ። ከ19 ዓመት በኋላ ማለትም ባለጸጋ ከሆንኩ በኋላ ያንን ልጅ ፈልጌ ለማግኘት ወስኜ ከአንድ ወር ተኩል ፍለጋ በኋላ አገኘሁት። ከዚያም አወከኝ ብዬ ጠየቅኩት። አዎ አውቅሃለሁ፣ ዝነኛው ቢል ጌት አይደለህም አለኝ። ከብዙ ዓመት በፊት ጋዜጣ በነፃ ሰጥተኸኛል። ያንን ውለታህን አካክሼ መመለስ እፈልጋለሁና የፈለከውን የትኛውንም ነገር እሰጥሃለሁ፣ ጠይቅ አልኩት። ያም ጥቁር ሰው በምንም ልታካክሰው አትችልም አለኝ። እኔም ለምን አልኩት። እኔ የሰጠሁህ ድሃ በነበርኩ ጊዜ ከድህነቴ ላይ ነው። አንተ ግን ልትሰጠኝ የመጣኸው ባለጠጋ በሆንክ ጊዜ ነው። እነዚህ ሁለቱ እንዴት አካክሰህ ልትሰጠኝ ትችላለህ? ሲል ጠየቀው። ቢል ጌትም ያ ጥቁር ወጣት በእርግጥ ከእኔ የሚበልጥ ባለጠጋ ነው አለ። ለመስጠት ባለጠጋ መሆን አይጠበቅብህም፣ ወይም ባለጠጋ እስክትሆን ድረስ አትጠብቅ። መስጠት ያለብህ ጉዳይ ነው እንጂ የአቅም ጉዳይ አይደለም ያለውን የሰጠ ንፍግ አይባልም እንዲሉ አበው። እሺ፣ እኔ ደግሞ እናቴ ጨው ተበደረች ይላል። እናቴ ጎረቤታችንን ጨው እንዲያበድሯት ስትጠይቅ ሰማኋት። እኔም በመገረም እማዬ፣ በቤታችን እኮ በቂ ጨው አለ፣ ታዲያ ለምን ጠየቅሻቸው አልኳት። እናቴም እንዲህ አለችኝ፣ እነሱ ሁሌም የተለያዩ ነገሮችን እኛን ይጠይቁናልና እንደምታውቀውም ድሃ ናቸው። ስለዚህ እኔም እነሱን ብዙ የማይጎዳ ነገር ለመጠየቅ አስቤ የመጣልኝ ነገር ጨው ነው። ይህ ያደረኩት እነሱ ላይ ጫና ለመፍጠር ሳይሆን እኛም እንደምንፈልጋቸው እንዲሰማቸው ብዬ ነው። በዚህ የፈለኩትን ነገር እኛን ያለ ሀፍረት በቀላሉ መጠየቅ እንዲችሉ ያደርጋቸዋል ብዬ በማሰብ ነው አለችኝ። እኔም በውስጤ ተገረሜ ለካ እንደዚህም ይደረጋል አልኩኝ። በአንድ ወቅት ደግሞ ደራሲ አለማየሁ ገላጋይን በተደጋጋሚ ምሳ ይጋብዘው የነበረው አንድ ጓደኛው እንዳይሳቀቅ በማሰብ አንዳንድ ቀን ከራሱ ኪስ ገንዘብ አውጥቶ አለማየሁ ኪስ ውስጥ ያስቀምጥና ዛሬ አንተ ነህ የምትከፍለው ይለው እንደነበር ሲያወራ ሰምቻለሁ። ሁሌ ጓደኛው ሲከፍል አስተናጋጆች አለማየሁን እንዳይታዘቡት በማሰብ ነው ይሄን የሚያደርገው። ይሄን ያረገ የነበረው የአለማየሁ ገላጋይ ጓደኛ አሁን በህይወት የሌለው ደራሲ እዝራ አብደላ ነበር። ክፍል 3 ይዤላችሁ እስከምመጣ መልካም ቆይታን ይሁንላችሁ፣ መልካም ጊዜ ይሁንላችሁ።
በጣም አመሰግናለሁ ስላዳመጣችሁኝ። እንደተመቻችሁ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።